السنة والبدع السنة سنانا የመልእክተኛ ሰለላሁ ዐለይሂ ወሰለም ፈለግና ወልቢድዓ አዳዲስ ፈጠራ መልእክተኛ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የተጨመሩ አይነት አዳዲስ የሆኑ ፈጠራዎች በሚል ምዕራፍ እናያለን። አስዋሉል አወል የመጀመሪያው ጥያቄ ሀል ወይ ፊ ዲኒ በዲን ቢድዓቱን ሐሰና መልካም የሆነች ቢድዓ አለችን? መልካም የሆነ ቢድዓ በዲናችን አለን? ጀዋብ መልሱ ለይሰ የለም። ፊ ዲኒ በእምነት በዲን አልእስላም ቢድዓቱን ቢድዓ የለም። አልሐሰና ቢድዓቱል ሐሰና የሚባል ነገር የለም። ወደሊሉ ቀውሉሁ ተዓላ ለዚህም ላቃሉ አላህ ሱብሓነሁ ወተዓላ ቃል ነው። አልየውመ ዛሬ አለ አላህ ሱብሓነሁ ወተዓላ ሐጀተል ወዱዕ አክመልቱ ሞልቼ ያለሁኝ ለኩም ለናንተ ዲነኩም ሃይማኖታችሁን ሙሉ አድርጌዋለሁኝ ከዚህ በኋላ የሚፈልግ ነገር የለምና የጎደለ ነገር የለውምና ሞልቷል። ወአትመምቱ ፈጽም ያለሁኝ አለይኩም በእናንተ ላይ ኒዕመቲ ጸጋዬን ፈጽም ያለሁኝ ወረደይቱም ለኩም ለናንተ ወድጄላችኋለሁኝ ኢስላምን መርጬላችኋለሁ ወድጄላችኋለሁኝ ዲነን ከሃይማኖት በኩል ኢስላምን ወድጄላችኋለሁኝ። ሱረቱል ማኢዳ ወቀውሉሁ ሰለላሁ ዐለይሂ ወሰለም የመልእክተኛ ሰለላሁ ዐለይሂ ወሰለም ንግግር ነው። ወኩሉ ቢድዓቲን ወኩሉ እያንዳንዱ አልቢድዓቲ ቢድዓ በዲን ላይ የተፈጠረ አዳዲስ ነገር እኮ ቧላለቱን ጥመት ነው። ወኩሉ ቧላለቲን እያንዳንዱ ጥመት እኮ ፊናሪ የእሳት ነው። ሰሒሁ ረዋሁ አሕመድ ኢማም አሕመድ ዘግበውታል። ወገይሪሂም ከነዚህም ውጪ ዘግበውታል። አስሱአሉ ታኒ ሁለተኛው ጥያቄ ማሂ እሷ ምንድናት? አልቢድዓቱ ቢድዓ ፊዲኒ በእምነት ላይ በዲን አልእስላም ላይ በዲን አልእስላም ላይ ቢድዓ ብሎ ማለት ምንድናት? አልቢድዓቱ ቢድዓ ብሎ ማለት ፊዲኒ በኢስላም ሃይማኖት ላይ የእሷ ናት ዚያደቱን ጨማሪ ናት። ፊህ በዛ ውስጥ አዊል ኑቅሷኒ ወይም መቀነስ ነው። በዲን አልእስላም ላይ ወይ መጨመር ነው ወይ መቀነስ ነው ቢድዓ ብሎ ማለት። ቃለ አላሁ ተዓላ ለዚህም ላቃለ አላህ ሱብሓነሁ ወተዓላ ቃለ ተዓላ ለዚህም ላቃለ አላህ ሱብሓነሁ ወተዓላ አለ ሙንኪረን እያወገዛቸው አለል ሙሽሪኪን በሙሽሪኮች ላይ እያወገዘባቸው እየጠላባቸው ቢድዓሁም ቢድዓቸውን አምለሁም ለነሱ አላቸውን ለመሆኑ አምለሁም ለነሱ ለመሆኑ አላቸውን ሹረካኡ ተጋሪ ሸረዑ የሚደነግጉላቸው ለሁም ለነሱ ሚነ ዲኒ ከሃይማኖት በኩል ሊደነግጉላቸው ተጋሪ አላቸውን ማለም የእዘም ያልፈቀደ ሲሆን ቢህ በዚህ አላህ ያልፈቀደበት የሆነውን ነገር ለነሱ ድንጋጌ ሸሪዓዊ ድንጋጌ የሚደነግግላቸው ከተጋሪ በኩል አላቸውን ይላል አላህ ሱብሓነሁ ወተዓላ። ስለዚህ እያወገዘባቸው ነው። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛ ሰለላሁ ዐለይሂ ወሰለም አሉ መን አሕደሰ የጨመረ የሆነ አካል አዲስ ያመጣ የሆነ አካል ፊ አምሪና በጉዳያችን በዲን አልእስላም ላይ ወሃዛ ይህ ደግሞ ያመጣው ነገር አዲሱ ነገር ማለይሰ የሌለ የሆነ ሲሆን ሚንሁ ከዚህ ከዲን አልእስላም የሌለ ሲሆን ፈሁወ ረዱን ያ ሰውዬ ቢሰራውም የአዲስ ያመጣው ነገር ሰዎች ቢሰራውም ምን የለውም ተቀባይነት የለውም። ሙተፈቁን ዐለይ ለዚህ ቡኻሪና ሙስሊም ተስማምተው ዘግበውታል። ረዱን የተባለው ገይሩ መቅቡሊን ተቀባይነት የለውም፣ አላህ አይቀበለውም የፈለገ ነገር ቢያስበውም ቢሰራውም። السؤال